ዛሬ በዓለም አቀፍ የውበት ገበያ አይላይነር እየተባለ የሚጠራውና ለአይን ውበት የሚቀባው ምርት ታሪኩ ሺህ ዓመታትን ወደ ኋላ የሚሻገር ጥንታዊ ጥበብ ነው። ይህ ጥበብ በአረብኛው ዓለምና በኢትዮጵያ በስፋት ኩል በሚለው ስም ቢታወቅም እንደየባህሉ በተለያየ መጠሪያና ክዋኔ ይገለጻል። የኩል ታሪክ ከመዋቢያነት አልፎ የሃይማኖት፣ የመንፈሳዊነት፣ የጤናና የማንነት መገለጫነቱ ጥልቅ ነው። በቅርቡ ደግሞ የተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ ኩልን በዓለም የማይዳሰሱ ቅርሶች ዝርዝር ውስጥ ማካተቱ ይህ ጥበብ የፋሽን ውጤት ብቻ ሳይሆን ከትውልድ ትውልድ ተጠብቆ መሸጋገር ያለበት ታላቅ ሰብአዊ ቅርስ መሆኑን አረጋግጧል። ሊባኖሳዊ እንግሊዛዊቷ ጋዜጠኛ ዛሃራ ሃንከር አይላይነር የካልቸር ሂስትሪ በሚለው መጽሐፏ ይህንን ጥልቅ ታሪክ ቁልጭ አድርጋ አሳይታለች። ኩል በአረብኛው ዓለምና በኢትዮጵያ በተመሳሳይ ስሙ የሚታወቅ ቢሆንም በሌሎች ሀገራት ግን እንደ ካጃል፣ ትሪዮና ሶርማ ያሉ የተለያዩ መጠሪያዎች አሉት። ኩል በተለምዶ የሚዘጋጀው አንቲሞኒና ሊድ ከተባሉ ማዕድናት ሲሆን ባህላዊ በሆነ መንገድ ተፈጭቶና ተቀስሞ ይዘጋጃል። ጋዜጠኛ ዛሃራ ሃንከር ብሩክሊን በሚገኘው ቤቷ ውስጥ ከቤቴ ብርቅም ከእናቴ ከአያቴና ከመካከለኛው ምስራቅ ሴቶች ጋር የተሳሰርኩ ይመስለኛል ስትል የኩልን ጥልቅ ማህበራዊ ፋይዳ ትገልጣለች። ለእሷ ኩል መቀባት የጌጥ ጉዳይ ብቻ ሳይሆን ቀደምት እናቶችና አያቶች ባህሉን ለማቆየት ያደረጉትን ጥረት የምታስብበት ጥልቅ ከሆነ ነገር ጋር የምትተሳሰርበት ክዋኔ ነው። የኩል ታሪካዊ መነሻ ጥንታዊ የግብፅ፣ የሜሶፖታሚያና የፋርስ ስልጣኔዎች ናቸው። በእነዚህ ስልጣኔዎች ኩል ጾታና ማህበራዊ መደብ ሳይለይ በሁሉም ዘንድ ጥቅም ላይ ይውል ነበር። በዚህ ረገድ የኩል የመጀመሪያዋ ተጽዕኖ ፈጣሪ ተደርጋ የምትወሰደው ንግሥት ነፈርቲቲ ናት። እንደ አውሮፓውያን አቆጣጠር በ1912 በጀርመናውያን አጥኚዎች በተገኘው የነፈርቲቲ ምስል ላይ አይኗ በኩል በሚገባ ተኩሎና ቅርጹን ጠብቆ ይታያል። ዛሃራ በመጽሐፏ እንደገለጸችው የነፈርቲቲ ቅንድብና አይን የተቀባው በኩል ሲሆን ይህ አጠቃላይ ገጽታዋ የሀያልነት የውበትና የመሪነት መገለጫ ሆኖ አገልግሏል። ጥንታዊ ግብፃውያን ለኩል የሰጡት ዋጋ እጅግ የላቀ ከመሆኑ የተነሳ ሲሞቱም እንኳን ወደ ቀጣዩ ሕይወት ይዘውት እንዲሄዱ አብሯቸው እንዲቀበር ያደርጉ ነበር። ኩል ከመዋቢያነት ባለፈ በርካታ መንፈሳዊና ሕክምናዊ ፋይዳዎችም አሉት። ዛሃራ በጠቆመችው መሰረት ኩል መንፈሳዊ ዋጋ ያለው ከመሆኑም በላይ አይንን ከተለያዩ ህመሞች ለመከላከል ይውላል። ጥንታዊ ግብፃውያንና ሌሎችም ማህበረሰቦች ይህንን ከፀሐይ ቃጠሎ ለመከላከልና ከተለያዩ አይን ህመሞች ለመታደግ ኩልን እንደ መድኃኒት ይቆጥሩታል። ከዚህም በተጨማሪ ልጆችን ኩል መቀባት ከቡዳ ወይም ከክፉ አይን እንደሚጠብቅ ይታመናል። ለምሳሌ በሜክሲኮያዊ አሜሪካውያኑ የቾላ ማህበረሰብ ዘንድ ኩል የማንነት የእምቢባይነትና የኩራት መገለጫ ሲሆን፣ በጃፓን የጌሻ ባህላዊ ሙዚቀኞች ደግሞ ቀይ ኩልን ለራሳቸው ጥበቃና ለክዋኔ ይጠቀሙበታል። ኩል የሴቶች ብቻ ተደርጎ ቢታሰብም በተለያዩ ሀገራት ወንዶችን በስፋት ይጠቀሙበታል። በቻድ የፋላኒ አርብቶ አደር ማህበረሰብ ውስጥ በሚካሄደው ዓመታዊ የወንዶች የቁንጅና ውድድር ላይ ኩል ዋነኛው ማሳመሪያ ነው። በዮርዳኖስና በፔትራ አካባቢ ያሉ የቤዶዌን ወንዶችም ራሳቸውን ከፀሐይ ለመከላከልና አምሮ ለመታየት ኩልን የዘወትር ተግባራቸው አድርገውታል። በአንዳንድ ባህሎች ደግሞ ወንዶች ኩል መቀባታቸው የጉርምስና ደረጃ ላይ የሚደርሳቸውን ወይም የትዳር አጋር አለመያዛቸውን የሚጠቀሙበት ማህበራዊ ምልክት ሆኖ ያገለግላል። ይህም ኩል ጾታን ሳይለይ የሰው ልጅ የውበትና የባህል አካል መሆኑን አረጋግጧል። ኩል ዩኔስኮ እንደ ቅርስ መመዝገቡ በዓለም አቀፍ የንግድ መዋቢያዎች ውስጥ ተውጦ እንዳይጠፋ ትልቅ ጥበቃ ያደርግለታል። ዛሃራ ሃንከር እንደምትለው ይህ እውቅና የኩል አሰራርና አጠቃቀም ባህል ተሰንዶ ለቀጣዩ ትውልድ እንዲሸጋገር ያግዛል። ኩል መቀባት እንዲሁም ሽፋሽፍት ላይ መስመር ከመሳል ያለፈ ጥልቅ መንፈሳዊና ባህላዊ ቅደም ተከተል ያለው ክዋኔ ነው። ይህ ጥንታዊ ጥበብ በቅኝ ግዛትና በዘመናዊነት ተጽዕኖ ሳይጠፋ ለሺህ ዓመታት ቆይቶ ዛሬም በቲክቶክ በዩቲዩብ እና በኢንስታግራም በወጣቶች ዘንድ እንደ አዲስ መነጋገሪያ መሆኑ የኩልን የማይሞትና ጊዜ የማይሽረው ተፈላጊነት ቁልጭ አድርጎ ያሳያል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።